በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መኑ ውእቱ ገብርኄር። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንኳን ለስድስተኛው ሳምንት ገብርኄር በሰላምና በጤና አደረሰን አደረሳችሁ። እንግዲህ እንደ ቅድስት ቤተክርስቲያናችን ስርዓት አስተምህሮ መሰረት ስድስተኛው ሳምንት ገብርኄር ይባላል። ይህም ገብርኄር መባሉ በዚህ በማቴዎስ ወንጌል ምዕራፍ 25 ላይ የምናገኘው መጽሐፍ ቅዱሳዊ ታሪክ መነሻ በመሆን ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መልካም አገልጋይ፣ ስለ በጎ አገልጋይ፣ ስለ ቸር አገልጋይ እንዲሁም ደግሞ ስለ ታማኝ ስላልሆኑ አገልጋዮች፣ በጎ ስላልሆኑ አገልጋዮች፣ ሐሰተኛ ስለሆኑ አገልጋዮች የምንማርበት ትምህርት ሳምንት ነው። እንግዲህ ገብርኄር ማለት ማነው? ታማኝ አገልጋይ። መኑ ውእቱ ገብርኄር ይላል። ማነው ታማኝ አገልጋይ? በተሰጠው አገልግሎቱ የታመነ፣ በተሰጠው መክሊት የታመነ፣ በተሰጠው ጸጋ የታመነ ማን ነው የሚለውን የምናውቅበት የስድስተኛው ሳምንት ገብርኄር ይባላል። መጽሐፍ እንዲህ ይለናል በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ምን አላቸው ይላል? እንዲነግዱ ምን አላቸው? መክሊትን ሰጣቸው ይላል። ይህንን መክሊት ለእያንዳንዱም ሲሰጣቸው ደግሞ እንደየአቅሙ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ሰጣና ወደ ሌላ ሀገር ሄደ የሚል ቃል እናገኛለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ዘርን ዘራ፣ ዘርን ለዘሪው እየዘራ እንደሰጠ እንመለከታለን። ካረገም በኋላም መክሊት የመሰጠው ምሳሌ ነውና። ሌላው ገንዘብ ወይም ደግሞ ሀብት፣ መክሊት የተባለው ገንዘብ ወይም ደግሞ ሀብት የተባለው እንዲሁም ደግሞ ጌታችን ለቤተ ክርስቲያን የሰጣት አደራ መሆኑን መክሊት የአደራ ምልክት ነው። እንግዲህ ይህ ባለጸጋ የተባለ ወይም ደግሞ ይህ ባለሀብት የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለእያንዳንዱም እንደ አቅሙ ሰጠና ወደ ሩቅ ሀገር ሄደ ይላል። እንግዲህ ሊቃውንተ ቤተ ክርስቲያን አባቶቻችን እንደሚያስተምሩን የአምስቱ መክሊት ሊቃውንት እንዳስተማሩን የአምስቱ ሕዋሳት ምሳሌ ማየት፣ መስማት፣ ማሽተት፣ መቅመስና መዳሰስ የነዛ ምሳሌ ናቸው። በእነዚህ ሕዋሳት በንጽህና ጠብቆ ለክርስቶስ ራስን ማቅረብ እንደሚገባ፣ ለክርስቶስ ክብር መዋል እንደሚገባን ለማስተማር የአምስቱ መክሊት ምሳሌ ናቸው። አንድም ደግሞ የአምስቱ አዕማደ ምስጢር ምሳሌ ሆነው ይነገራሉ። እነዚህን አምስቱ አዕማደ ምስጢራት ወጥተንና ወርደን እንድናተርፍ እነዚህን አምስቱ ምስጢራት ወጥተንና ወርደን መክሊት ጥሩ የሆነውን መክሊት እንድናተርፍ የሚያስተምረን ነው። ሌላው ለአንዱም ደግሞ ይለናል 2 መክሊት ሰጠው ይለናል። እንግዲህ የዚህ 2ቱ መክሊት ደግሞ የነፍስና የስጋ ወይም ደግሞ የሕግና የነቢያት ምሳሌ ሆነው ይነገራል። እንግዲህ ነፍስና ስጋን በቅድስና መጠበቅ እንዳለብን፣ በንጽህና መጠበቅ እንዳለብን የሚያስተምረን ነው። እንዲሁም ደግሞ በነፍሳችንም በስጋችንም ወጥተንና ወርደን ሌላ 2 መክሊት ማትረፍ እንደሚገባንም የምናስብበት ትምህርት ነው። 1 መክሊት ሰጠው ይለናል። ያቺ አንዱ መክሊት ይህ የአንዲት ሃይማኖት ምሳሌ ሆና ትነገራለች። ሰው ሃይማኖት አለው። ነገር ግን ሃይማኖቱን በምግባር ደግሞ ካልጠበቀ፣ በምግባር ደግሞ ካላሳደጋት ያው ምን ይላታልና ይቀብራታልና ነው። ጌታ መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ያስተማረን ለዚህም ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይለናል፣ ጌታ መክሊት የሰጠው ለጥቂቶቹ ሳይሆን ለሁሉ ነው። ስለዚህ ማንም ሰው ያበረከተው ነገር የለኝም ብሎ እንዳማካኝ ነው ይለናል። በረከቱ በሁላችን ላይ ይደርብን። ስለዚህ ክርስቶስ አምላካችን ለእያንዳንዳችን የተሰጠን ጸጋና መክሊት አለን። እሱም እንደየአቅማችን ለአንዱ 5፣ ለአንዱ 2፣ ለአንዱ 1 የተሰጠ መክሊት አለና ይህንን መክሊታችን እንድናተርፍ ማን ነው በጎ አገልጋይ የሚለውን የምንማርበት 6ኛ ሳምንት ነው። በሕይወታችን በተሰጠን ጸጋ፣ በሕይወታችን በተሰጠን ስጦታ ላይ ወጥተንና ወርደን በሃይማኖታችን፣ በምግባራችን፣ በጸጋችን ለነፍሳችንም ለስጋችንም ማትረፍ እንደሚገባን
መጽሐፍት ያስተምሩናል። ሌላው 5 መክሊት የተሰጠውም ወጥቶ ወርዶ ሌላ 5 መክሊት አተረፈ ይለናል። ቁጥር 16 ላይ 2 መክሊትም የተሰጠው ወጥቶና ወርዶ ሌላ 2 መክሊት አተረፈ ይላል። ሶስተኛው ደግሞ የተሰጠው መክሊት ባለ አንዱ መክሊት ደግሞ ምን አደረገው? ቆፍሮ ቀበረው ይለናል። እንግዲህ ይሄ የራሱ ትምህርትና የራሱ አስተምህሮ አለው። እንግዲህ ይለናል ይሄ መንፈሳዊ 5 አተረፈ የምንለው እንግዲህ ትርፍ ማለት ፍሬ ነው። ትርፍ ማለት ፍሬ ነው። በ5ቱ ሕዋሳቶች ቅድም ብለናል። እነዚህ 5ቱ መክሊት የ5ቱ ሕዋሳት ምሳሌ፣ የ5ቱ አማረ ምስጢር ምሳሌ ነው። ስለዚህ በተሰጠን በ5ቱ አማረ ምስጢራት ለነፍሳችንም ለስጋችንም ወጥተንና ወርደን ማትረፍ እንደሚገባን በእነዚህ በ5ቱ ሕዋሳቶቻችንም እግዚአብሔርን አምልከንና እግዚአብሔርን አመስግነን ማትረፍ ፍሬ ማፍራት እንደሚገባን የምናውቅበት ምስጢር ነው። እንዲሁም ደግሞ በቤተ ክርስቲያናችን 2 መክሊት የተሰጠውን ወጥቶና ወርዶ ሌላ 2 መክሊት እንዳተረፈ በተሰጠን ጸጋ በተሰጠን መክሊት በስጋና በነፍሳችን የምናተርፈው ትርፍ ሊኖር ይገባል። ወጥተን ወርደን 2 መክሊት የነፍስና የስጋ ምሳሌ እንዳደረግነው ሁሉ በነፍሳችንም በስጋችንም የምናተርፈው ፍሬ የምናፈራው ፍሬ ሊኖር እንደሚገባው ቅድስት ቤተክርስቲያናችን ታስተምራለች። በጠቅላላው መኑ ውእቱ ገብርኄር በተሰጠን መክሊት በተሰጠን ጸጋ በተሰጠን አገልግሎት ወጥተንና ወርደን ያተረፍን በጎ አገልጋዮች ማነን? በተሰጠን ጸጋ ስጦታ ምእመንም እንደ ምእመንነቱ አገልጋይም እንደ አገልጋይነቱ ወጥቶና ወርዶ ያተረፍነውን ትርፍ ለእግዚአብሔር ልናስረክብ ያስፈልገናል። መጨረሻ ላይ ምንድነው የሚለው? ይህ ነጋዴ ይህ ባለሀብት መጥቶ ምን አላቸው ነው የሚለው? ተቆጣጠራቸው ይላል። ስለዚህ ክርስቶስም ዳግም ይመጣል። ዳግም ሲመጣ መክሊታችንን የተሰጠንን ጸጋ የተሰጠንን ስጦታ መጥቶ ይጠይቀናል። ወጥተንና ወርደን ያተረፍነውን ትርፍ የት አደረግሽው? ምን አደረግሽው ብሎ ክርስቶስ ይጠይቀናል። በነፍሳችንም በስጋችንም እንደ አቅማችን 5ም 2ም 1ም የተሰጠን እንደየአቅማችን ወጥተንና ወርደን ያተረፍነውን ትርፍ ዳግም ክርስቶስ ሲመጣ የምንጠየቀው ነውና በአገልግሎታችን በተሰጠን ጸጋ መልካም በጎ ሆነን ልናተርፍ ይገባናል። ባለ አንዱ የተባለው የተሰጠውን ሃይማኖት ወጥቶና ወርዶ የተሰጠውን ጸጋ የተሰጠውን በረከት ወጥቶና ወርዶ ማትረፍ ሳይችል ቀርቶ በሃይማኖቱ መልካም ፍሬ ሳያፈራ በምግባሩ መልካም ፍሬ ሳያፈራ በኃጢአት በበደል ወድቆ ቀብሮታልና እኛም እንደ ባለ አንዱ ሐኬተኛ ባሪያ እንዳንሆን ያስፈልገናል። ክርስቶስ እዚሁ ማቴዎስ ወንጌል ምዕራፍ 25 ላይ መጨረሻው ላይ ስንመለከት በጥቂቱ የታመነ በብዙ ይሾማል ብሎ ክርስቶስ የተናገረው ቃል አለ። በተሰጠን ጥቂት መክሊት በተሰጠን ጸጋ በተሰጠን ጥቂት ስጦታ ወጥተንና ወርደን እንደየአቅማችን እንድናተርፍ ቤተክርስቲያናችን ይህችን ሳምንት ገብርኄር ብላ ታስባለች ነው። ደግሞ ይለናል በጥቂቱ የታመነ በብዙ የተሾሙ መክሊታቸውን ያተረፉ ደግሞ ተመርቀዋል። በዚህም በጎ አገልጋይ ምርቃት ያገኛል። ወደ ጌታ ደስታ ግባ፣ ወደ ጌታ ደስታ ግቡ የሚለውን ለባለ 5ቱና ለባለ 2ቱ የተሰጣቸው ምርቃት በጎ ምኞት ምንድነው? ወደ ጌታ ደስታ መግባት ነው። በአገልግሎታችን በጸጋችን በመክሊታችን ስናተርፍ የምናገኘው ምንድነው? በጎ ምርቃት ነው፣ በጎ ስጦታ ነውና ይሄ ምንድነው? ወደ ጌታ ደስታ መግባት። በተሰጠን ጸጋና በተሰጠን መክሊት ደግሞ ሳናተርፍ ስንቀር ደግሞ ምንድነው? አንተ ሐኬተኛ ባሪያ የሚለው ደግሞ እርግማን ወደ ጥልቁ ወደ ጨለማው ጥርሱ ወደ እሳቱ ወደማይጠፋ ወደ ዘላለም እሳት ጣሉት የሚለውን እርግማን ነው የሚገጥመንና አገልጋዮችም ምእመናንም በተሰጠን ጸጋ በተሰጠን መክሊት እንድናተርፍ ወጥተንና ወርደን እንድናተርፍ ያስፈልጋል ነው። ስለዚህ ይህችኛዋን 6ኛዋን ሳምንት ገብርኄር ብለን ስናስብ በአገልግሎታችን በጎ ታማኝ ቸር አገልጋይ እንድንሆን የምንማርበት የምናስብበት ሳምንት ነው። እግዚአብሔር ይህችንም ሳምንት በደህና አስፈጽሞ ለብርሃነ ትንሣኤው እንድንደርስ እግዚአብሔር አምላካችን ይፍቀድልን። ሁላችንም በተሰጠን መክሊት ታምነንና በጥቂቱ ታምነን በብዙ እንድንሾም አምላከ ቅዱሳን አምላካችን የእርሱ ቅዱስ ፈቃድ ይሁንልን። እግዚአብሔር አነሳስቶ ያስጀመረን አስጀምሮም ያስፈጸመን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ሁላችንን ይባርከን። ወስብሐት ለእግዚአብሔር።